የራሱ ጸጉር ቤት እየተመላለስኩ ያው ጸጉሬን ሲሰራ ነው በዛ ነው ተወቃቸው እኔም አይቻለሁ ወድጃለሁ ግን ጥያቄው ከሱ ዲመጣ የሆነ የምጠራጠረው ነገር ነበር ወደ ቤት ድንገትም ቀንም ሲሄድ ድምጹን ሰበራ አድርጎ ነበር የሚያወራኝ ይሄ ጥያቄ ሲበዛበት መሰለኝ ቤት ገብቶ ማውራት ጀመረ ግን ቤት ገብቶ ሲያወራኝ ሚስቱን ከቤት አባሮ ነው ሚስቱን አባሮ መሆኑን ታዲያ እንዴት አወቅሽ መጨረሻ ላይ ሚስትስ እንዳለው እንዴት ደረስሽበት እኔ ከተጎዳው ሌላ ነገር ውስጥ ከገባው በኋላ ነው ሚስትም የደወለችው መኪና ከተገዛ ሞባይል ከተገዛ እምነቱን ሰጠሁት በቃ አመንኩት የሚጠይቀኝ ሁሉ አደርጋለሁ ሚስቱ ከደወለች በኋላ ያው ግልጽ ሆነልኝ ማለት ነው በሱ ስልክ አርጋ ቀጥታ ደወለችልኝ ስትደውልልኝ አላወራኋትም ቀጥታ አይ የማላቀው ስልክ ነው ብዬ ነው የዘጋሁት ዛው ላይ ያወራን እሷ ደወለች አንቺ ጋር ድጋሚ ሶስተኛ ማለት ከዛ ማናት ይችልሽ ባንተ ስልክ ምትደውልልኝ ነው ያልኩት ጥርጥሬ በዛው ጀመረ ታመምኩ ነው በቃ አንተን ስልክ እስከመንጠቅ ድረስ አደርስም ከተለያያቸው የሚል ጭቅጭቅ ነው ጀመርኩኝ በምን በጣም አምኛለሁ ገንዘቤን ሰጥቻለሁ በቃ እንደዋሸኝ ገባኝ ታመምኩ ወደዚህ መጣሁ ያኔ መጥቼ ደግሜ ሳደር የፊቼ ወረቀት አቀረበችለት ማለት ነው ሚስቱ